አስደሳች ዜና ነው። በሶስተኛው ጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ራቁት የተገኙ በቡታንታ የተከሰቱ ጡታቸውን ለህዝብ ክፍት ያደረገው ከህብረተሰቡ ባህልና ወግ ያፈነገጡ አለባበስ የለበሱና አስጸያፊ ድርጊቶችን ያደረጉ ግለሰቦችን የፌደራል ፖሊስ በቁጥጥር ስር አውዬ ምርመራ ጀምሬያለሁ ብሏል። ደስ ብሎናል። በጣም ነው ደስ ያለኝ። ከዚህ ውስጥ አንደኛ እንግዲህ ኢቫን ነች። ኢቫን እንደምታውቁት እንግዲህ በሶስተኛው ጂ ፓወር እንግዲህ በቲክቶክ አዋርድ በ2020 የኢትዮጵያ የጂ ፓወር የቲክቶክ አዋርድ ሽልማት ላይ ለየት ያለ አለባበስ ወይንም ከባህላችን አፈንግጠዋል የተባሉ ቲክቶከሮች መታሰራቸው ተሰምቷል። ለመሆኑ እነዚህ ቲክቶከሮች የለበሱትን አለባበስ እንመልከትና ማን ከሳሽ ማን ተከሳሽ እንደሚሆን እንነጋገራለን። ወንህም ወደ ማታ ለእራት መች ልጠብቅ ከሰውኔ የፈጣሪ ሁሌ ከጎኔ ቁርስ መሳምራት አብሳይ እኔ ብቻ ነኝ ለኔ ግን አልልም ብቻ ደለል ተፍቅሽ ይገባኝ ከረፈደ ሰላይሽ እንግዲህ እንደተመለከታችሁት በቲክቶክ አዋርድ ላይ በጂ ፓወር ስፖንሰር ያደረገውን የ2025 የቲክቶክ አዋርድ ሽልማትን ላይ የተለየ አለባበስ በመልበስ የመጡ እነዚህ አነጋጋሪ ቲክቶከሮች ነበሩ። በአለባበሳቸው ከባህላችን ያፈነገጠ በመባል የፌደራል ፖሊስ ክስ እንደመሰረተባቸው የተሰማው። ይህንንም የተለያዩ ሚዲያዎች እንደ አበሻና የተለያዩ የሚዲያ አካላት ሲዘግቡት ተሰምተዋል። ለመሆኑ እነዚህ ልጆች የለበሱት አለባበስ ከባህል ያፈነገጠ ማለት ምን ማለት ነው? ኢትዮጵያዊስ አለባበስ የትኛው ነው የሚለው አነጋጋሪ ሲሆን የኢትዮጵያ ባህልስ ምን አይነት አለባበስ ነው የሚለውን እስቲ አንዳንድ ቪዲዮዎችን እንመልከትና ከዛ በኋላ የራሳችንን ፍርድ እንደ ተመልካቾቻችን ወይንም እንደ ራሳችሁ ሐሳብ ትሰጣላችሁ። እንደሚታወቀው ኢትዮጵያ ሀገራችን የብዙ ብሔር ብሔረሰቦች ሀገር እንደሆነች ይታወቃል። አለባበስ ወይንም ኢትዮጵያዊ ማንነት በሚባሉ አለባበሶች ላይ በሰሜን ኢትዮጵያ፣ በደቡብ፣ በምስራቅና በመካከለኛው ያሉ ህዝቦች የሚለብሱት አለባበስ፣ ባህል፣ አመጋገብ የተለያየ እንደሆነ ይታወቃል። ኢትዮጵያኖች በምንኖርባት ሀገር ላይ የተለያየ አለባበስ ሲኖር ከነዚህም አለባበሶች ውስጥ በሰሜን የሚገኘውን አለባበስ ብንመለከት እንኳን የሀበሻ ቀሚስ የተለያየ የሀበሻ ቀሚስ አልባሳትን እንመለከታለን። እንደነዚህ አይነት አለባበሶች በሰሜን ኢትዮጵያ ላይ የሚለበሱ እጅግ ውብ የሆኑ የአለባበስ ስታይሎች ናቸው። ይህ በእንዲህ እንዳለ ደግሞ ወደ ደቡብ ኢትዮጵያ አካባቢዎች ብንመለከት ደግሞ በኢትዮጵያ የተለያዩ አለባበሶችን እንመለከታለን። ይህ በደቡብ ኢትዮጵያ በኦሞ ሪቨር አካባቢ የሚኖሩ ነዋሪዎች የሚለብሱት የአለባበስ ነው። ሴቶቹን እንደምትመለከቷቸው የሚለብሱት ልብሶች በአንድም በሌላም በሰሜኑ ወይንም በላይኛው የኢትዮጵያ ክፍል ከሚባለው ጋር እጅግ የተራራቀና የተለያየ የአለባበስ ስታይል ወይም ፋሽን ነው ማለት ትችላላችሁ። በደቡብ ኢትዮጵያ የሚለበሱ የአለባበስ ልብሶች በተለያየው ዓለም በተለይ በምዕራባውያን ዓለም በተለያየ የፋሽን ዲዛይነሮች ዲዛይን ተደርገው ሲለበሱ ወይንም በዘመናዊ መልክ ሲደረጉ ይታያሉ። በኢትዮጵያ የአለባበስ ፋሽን ወይንም የአለባበስ ባህል ውስጥ የተለያዩ አልባሳት ሲኖሩ በሰሜን ኢትዮጵያ በምዕራብና በምስራቁ የሚደረጉ የአለባበስ ልብሶች ሃይማኖታዊ ዳራም ሊኖራቸው ይችላል። ነገር ግን በአንድ ማህበረሰብ ላይ የሚለበሱ ወይንም የሚከተሉት የባህል ለሌላው ማህበረሰብ የማይመች የሚቆረቁር ሊሆን እንደሚችል ይታወቃል። ነገር ግን አንድ ባህል ከሌላው ባህል ይበልጣል ወይም ያንሳል ማለት ስለማይቻል ወይንም አንድን ባህል ጎጂ ወይንም ከባህል ያፈነገጠ ለማለት የትኛው ባህል ወይስ የማን ባህል ብሎ መጠየቅ አስተዋይነት ይመስለኛል። በእንደነዚህ አይነት ኢትዮጵያዊነት ባለበት ወይንም የተለያየ ከለር ባለን የኢትዮጵያ አናኗር ውስጥ በሰሜን ኢትዮጵያ፣ በደቡብ፣ በምስራቁና በተለያዩ ክፍለ አገራት ላይ የሚደረጉ ያለባበስ፣ ያመጋገብ፣ የኑሮ ዘይቤ ሳይቀር እጅግ የተለያዩ እንደሆነ ይታወቃል። እንግዲህ ኢትዮጵያዊነት ሲባል እነዚህን ሁሉ ያካተተ እነዚህን ሁሉ ያማከለ መሆን እንዳለበት ማንም ያውቃል። የብሔር ብሔረሰቦች ቀን በህዳር 29 ሲከበር አለባበሳቸውን የምናሳያቸው የተለያዩ ብሔር ብሔረሰቦች በተለያየ ቀን ስንለብሰው ህገወጥ ከባህል ያፈነገጠ የማይመች ብለን የምንወቅስ ከሆነ በእንደነዚህ አይነት ማህበረሰቦች የሚለበሱ ልብሶች ከባህል ያፈነገጡ ተቀባይነት የሌላቸው ናቸው ማለት ይቻላል። በውሰት ታዋቂነት ኢትዮጵያዊነት የሚባሉ አለባበሶች እነማን ናቸው? ኢትዮጵያዊስ የሚባል አለባበስ አለ ወይንስ ኢትዮጵያዊነት ሲባል የትኞቹ ባህሎች ናቸው የሚለውን መጠየቅ ተገቢነት ይመስለኛል። The women living in Africa wear leather made from animal skin instead of clothes. This is the culture here, brother.
እንግዲህ ሰሞኑን የተነሳው ግርግር ወይንም በቲክቶከሮቹ ላይ የተነሳው ይህ የአለባበስ የባህል ልዩነት ወይንም ከባህል ያፈነገጠ ነው የተባሉ አለባበሶች በተለያዩ ማህበረሰቦች የሚለበሱና ህዳር 29 በመጣ ቁጥር ወይንም የብሔር ብሔረሰቦች በሚከበርበት ሰዓት የሚለበሱ አለባበሶች ናቸው ማለት ይቻላል። እንደነዚህ አይነት አለባበሶች ወይንም የሌላውን ማህበረሰብ አለባበስ ህገወጥ ነው፣ ከባህል ያፈነገጠ ነው ለማለት እኛ ኢትዮጵያውያኖች ምን አይነት ከለር እንዳለንና የተለያየ አለባበስ ባህል እንዳለን መገንዘብ ነገሮችን ከመፍረድ ትንሽ እንደሚቆጥበን እርግጠኛ ነኝ። አንዳንድ ጊዜ በመሃል ሀገር ላይ የሚኖሩ ሰዎች ኢትዮጵያዊነት የሚመስላቸው ወይንም ኢትዮጵያዊነትን ብለው የሚያስቡት በአካባቢያቸው ከሚያዩት ወይንም በዘወትር ከሚለበሱ አለባበሶች የመነጩ ይመስሏቸዋል። ለነሱ ኢትዮጵያዊ የሆኑ አለባበሶች ወይንም ባህልን ያልተጋፉ አለባበሶች እንደነዚህ ወይንም ዘወትር የሚያዩዋቸው አለባበሶች ሲሆኑ፣ ነገር ግን በተለያዩ የኢትዮጵያ ክፍሎች የሚለበሱ አለባበሶች ምናልባትም የጎጂ ባህልን ያፈነገጠ አለባበስ አይበሏቸው እንጂ ህዳር 29 ወይም የብሔር ብሔረሰብ ቀን በመጣ ቁጥር ግን ሲቀበሏቸውና ለብሰው ሲጨፍሩባቸው ይታያሉ። እንግዲህ እነዚህ ልጆችም ያደረጉት ነገር የተለየ ነው ማለት አይቻልም። በእርግጥ የእነዚህ ልጆች አለባበስ ከሌላ የማህበረሰብ ክፍል ጋር ለማገናኘት የሚደረጉ ሙከራዎች እንዳለ ሆኖ ልጆቹ የለበሱት አለባበስ ህገወጥ ነው፣ ጋጠወጥ ነው ከማለት ምን አይነት አለባበስ ነው ይዘው የመጡት? ይህ አለባበስ በተለያዩ የኢትዮጵያ ክፍሎች ይለበሳል ወይ? ከተለበሰስ ምን ማለት ነው የሚለውን መጠየቅ ተገቢ ይመስላል። አንድን ማህበረሰብ ወይንም አንድን ወጣቶች በተለያዩ የክሬቲቭ አስተሳሰቦች ይዘው ሲመጡ ማሸማቀቅና ይህንን ማድረግ ይሄ ይመጣብኛል የሚል አስተሳሰብ ከመጣ የሚቀጥሉ ወጣቶች ምንም ነገር ይዘው ለመምጣት ይፈራሉ። ምክንያቱም በእያንዳንዱ በሚያደርጉት ነገር የሚታያቸው የሚመጣው ኃላፊነት ወይንም ተጠያቂነት ስለሆነ ሰዎች የፈጠራ ወይንም በተለይ ወጣቶችን ፈጠራቸውን እንደምንገድብባቸውና በፍርሃት የታጀበ ጭንቅላት ደግሞ ለፈጠራ ያልታደለ እንደሆነ ይታወቃል። በተወሰነም ደረጃ ቢሆን አንዳንድ አለባበሶች እንኳን ትክክል እንዳልሆኑ ቢገባንም ወይንም ናቸው ተብሎ ቢታሰብም ልጆቹን በተለያየ መንገድ እንዲያስተካክሉ ማድረግ ሲገባ እንዲህ ማዋከብና ልጆቹን ለማይገባ ጭንቀት ውስጥ መክተት ሌሎች የሚመጡ ወጣቶችን ነገ የሚመጣባቸውን ነገር በመፍራት የተለያየ ክሬቲቭ የሆነ ነገር ይዘው እንደማይመጡ ይታወቃል። ይህ በነገራችን ላይ በፋሽን ኢንዱስትሪ ብቻ ያለ ነገር አይደለም። በአንድ ማህበረሰብ ላይ የሚታዩ የፈጠራ ውጤቶች በአብዛኛው የነጻነት ወይንም ነፃ አእምሮ የሚፈጥራቸው አስተሳሰቦች ወይንም ውጤቶች እንደሆኑ መገንዘብ ግልጽ ነው። አንድ ማህበረሰብ በፍርሃት የተደበበና በሚያደርገው ነገር በሙሉ ተጠያቂነት ይመጣብኛል፣ ይህን ባደርግ ይሄ ይሆንብኛል፣ ይህን ባደርግ ከዚህ ጋር ያገናኙብኛል በሚል የፍርሃት የተደበበ ማህበረሰብ ለፈጠራ የታደለ ማህበረሰብ አይደለም። በተለይ በእንደዚህ አይነት የኢንተርቴይንመንት ኢንዱስትሪ ውስጥ ብዙውን ጊዜ የሚታዩት ፈጠራዎች አዲስ ነገርን ይዞ ከመምጣት ካለ ጉጉት የሚታዩ ናቸው። እነዚህ አዳዲስ ነገሮች ይዘው የሚመጡ ወጣቶች ባህል ያፈነገጡ ናቸው ከተባለ ከየትኛው ባህል ከማንስ ባህል የሚለውን ነገር መጠየቅ አስፈላጊ ነው። እንደነዚህ አይነት አለባበሶች ወይንም እንደዚህ አይነት አካሄዶች ወይንም ጋጠወጥ ናቸው ተብሎ የሚታሰቡ ነገሮች ከማን አንፃር ከየትኛው ማህበረሰብ አንፃር የሚለው በደንብ ሊታይ ይገባል። ያልበለዚያ ግን የምንናገራቸውንም የምንፈርድባቸው ሰዎች ነገ ላይ የተሻለ ነገር ይዘው መምጣት እንደማይችሉ ሲሆን ይህም ለሚቀጥሉት ወጣቶችም እያንዳንዱን ነገር የምናደርገው ነገር ተጠያቂነትን ያመጣብናል። ስለዚህ እኔ እዚህ ጣጣ ውስጥ አልገባም በማለት ሰዎች ከፈጠራ ሊታገዱ ወይንም ሊገደቡ ይችላሉ። ይሄ ማለት ተጠያቂነት አያስፈልግም፣ ሰው ለሚያደርገው ነገር ኃላፊነት አይወስድም ማለት አይደለም። ነገር ግን በእያንዳንዱ በሚያደርጉት ነገር እየተለጠጠ ወይንም ሰዎችን ባላሰቡት መንገድ መውሰድ ይህ ወጣቶቹን የሚያቀጭጭና ለወደፊት የሚያሳስበን አካሄድ እንደሆነ ይታሰብበት።